ሰውዬ አልበላም ይሄን ምግብህን። አንቺ ውሻ ንቀትሽን በልክሽ ብታረጊ ቆንጆ ነው። አይ ካልሽ ግን ለሌላ ሰው ነው አሳልፌ የምሰጥሽ። እዛ እንደዚህ መልስ መመለስ ያለ መስሎሻል? ቆይ እኔ ምን አደረግኩ? ምን በደልኩ? ያለ ፍላጎቴ እንደዚህ የምታደርገኝ? ምንም። ንቀትሽ ግን ከቁመትሽ በላይ ነው። እንዴት ሆኜ ይሄን ምግብ እንዳመጣሁት ብታውቂ እንደዚህ አትይኝም ነበር። አሁን ትበያታለሽ። ነው አልበላም። ልቀቀኝ። ዞር በል። ልቀቀኝ። ታውቁሻል ግን በጣም ጣልጣል እያለሽ የምን ጣልጣል ነው የምታወራው? አንተ እኮ ህይወቴን ደስተኛ የምታደርገው ሰው ብቸኛ ሰው ነህ። እኔም እኮ ደስተኛ የምሆነው በዚህ ዓለም ላይ ካሉት በአንቺ ብቻ ነው። ሁሌም ፈጣሪን በዚህ አመሰግነዋለሁ። ግለሊ በቀደም ቢዛ አንቺና ናውል እየተቀራረባችሁ እንደሆናች ነገረች። ከሱ ልጅ ጋር ባትቀራረቡ ደስ ይለኛል። አረ ኢላኔ ሲጀመር ልጁን በስርዓት እንኳን አውርቼው አላውቅም። እሷ ያማታል እንዴ እንደዚህ ብላ አንተ የምትነግረው? ሲጀመር እኮ እራሷ ነች ናውል የሆነ ስራ አለው ምናምን እያለች ካልሰራችሁ ለኔና ዴል የምታስቸግረን። የምን ስራ? ይሁን ሌላዬ ሊዶ የጠፋችለት ይሄ ናኦል የሚባለው ልጅ አዴንና ሊዱን የሆነ ስራ ካላስገባችሁ እያለ ሲያወራቸው ነበር እና አዴ በሀሳቡ አልተስማማችም። ሊዲያ ግን በሀሳቡ ተስማማችና ስራው ምንድነው ስለ ስራው ንገረኝ ስትለው ስራውን የምነግርሽ እዛው ቦታው ላይ ነው ብሎ ይዟት ጠፋ። ታዲያ ናኦል ነው ሊዱን ይዞት የጠፋው? እኔ ማስበው እንግዲህ እንደዛ ነው። መቼም ከሱ ውጪ ሊዲያ ላይ መጥፎ ነገር የሚያስብ ሰው አይኖርም። ታዲያ ይህን ነገር ለምን ለፖሊስ አልጠቆማችሁ? ፖሊስ እኮ የሆነ ፍንጭ ቢያገኝ ይሄ ነገር አይቆይም ነበር። እሱማ ነው፣ ግን እርግጠኛ ለመሆን መስማት ወይም ማየት አለብኝ ብዬ እንጂ ውስጥ የሆነ ነገር እንዳለ ይነግረኛል። ልጁ ሲታይ ምንም ደስ የሚል ነገር የለውም። ስራ አለ ይላል። ስለ ስራው ንገረን ስትለው በቁጥ እንኳን ምን ስራው ምን እንደሆነ ከማስረዳት አይችልም። በቃ ይሄን ነገር ዴቭና ባርኮትን አውርተናቸው ለፖሊስ ጥቆማ እንሰጣለን። እሺ ላይ ይሄ ነገርሽ እኮ ነው ልቤን የሚገዛኝ። ለማንም የማታየው ነገር አንቺ ይታይሻል። እንደዛ ነው ብለህ ግን? አዋ እኔ ልንገርሽ እንጂ ለአንቺማ መች ይታይሻል።